አሁንም ቢሆን እኔ እንድትፈቺው ነው በቃ ፍቹ ወይ እሷን ወይ አንቺን መምረጥ መቻል አለበት እዚህ ጋር እና ለዛም ደግሞ ከዛ በፊትም ብዙ ማለት ያረኳቸው ያጠፋኋቸው ጥፋቶች አሉና ለዛም በጣም ይቅርታ። እሺ ይሁን። እስካሁን ድረስ ብዙ ነገሮችን ችያለሁ። ምንድነው እሱ በአንዴ ሁለት ሰው እኔ ብዙ ነገሮችን የሆነ ከነገ ዛሬ ይስተካከላል እያልኩኝ ብዙ ነገሮችን ለማውራት ሞክሬያለሁ። ግን ይሄ ነገር ማይሆን ከሆነ አሁንም ቢሆን እኔ እንድትፈቺው ነው በቃ ፍቹ ወይ እሷን ወይ አንቺን መምረጥ መቻል አለ። ንገረኝና እኔ መጀመሪያ ምንም ነገር ከማውራት በፊት በጣም እኔ እንዴት ሆኜ ይቅርታ መጠየቅ እንዳለብኝ አላውቅም። በምን አይነት መንገድ ይቅርታ አንቺን መጠየቅ እንዳለብኝ አላውቅም። በቃ ብዙ ነገሮች እንደ የሆነ አይምሮዬ ሰላም እየተሰማኝ ነው። አንቺን በዚህ ልክ ማስቀየሜና ማስደበሬ ትክክል አይደለም እና ለዛ ደግሞ እንዴት ተነስቼ እንዴት ሆኜ ይቅርታ መጠየቅ እንዳለብኝ አላውቅም። ብቻ ይቅርታ እንድታደርጊልኝ ለመፈልገው አንድ ነገር ቢኖር ማለት ነው። ተመስገን። በስተመጨረሻ ጓደኞቹ እየተረዱ ነው ሁሉንም ነገር ከልባችሁ ነው ብዬ ተስፋ አደርጋለሁ። እንደዚህም ገብቷችሁ ይቅርታ ለመጠየቅ ከሞከራችሁ ትልቅ ነገር ነው። ሄርሜላና አብርሽን ሩም ላይ ጠርቼ እንደዚህ አይነት ነገር ማድረጌ የአእምሮ ሰላም አልሰጠኝም። በቃ ካየሁ በኋላ አንቺ ደብሮች ስትሄጂ ምን ያህል ሊከፋሽ እንደሚችል አንድ ላይ ሆኖ ስታያቸው ያን ነገር ምን እውነት ለመናገር አንቺና አብርሽ ልታወሩ እንደተቀጣጠራችሁ አላወኩም። በቃ ምንም አላሰብኩም ነበር። እናሳልፋለን በቃ እያየሁት ያለው ነገር በጣም የሚያስጠላ ነገር ነው። ሁለት እግር አለኝ ተብሎ ሁለት እግር ላይ ሁለት ዛፍ ላይ አይወጣም አይደለ? በቃ ስለዚህ አብርሃም የማይሆን ነገር ከሆነ ሄርሜላንንም አንቺንም አግብቶ ሊኖር የሚችል ሰው አይደለም። ከአንቺ ጋር ልጅ አለው ከሄርሜላ ግን ጋር እየሄደ ያለበት መንገድ ደግሞ በጣም የሚያስጠላና በቃ ይሁን በጣም የወረደ ነገር ነውና ከአንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር። አሁን ነው ይሄ ነገር የገባችሁ? ኧረ እዩ ተው እንጂ እስከ ዛሬ የት ነበርክ? ስንት ነገር አብረክ አንዴ ልደት አንዴ ምን ስትል አልነበር እንዴ? ዛሬ ነው ታዲያ ለሩታ እንደማይሆናት የገባክ ዛሬ ነው? ስንት ነገር ስታደርግ አልነበር እንዴ አብረህ እያሸረገድክ? አሁን ምን የሚሉት ነው ለሩታ አጋዥ የሆንከው? እቅድ በዛኛው ፕራንክ እቅድ ስላልተሳካልክ አሁን በሩታ በኩል ብመጣ ይሻለኛል ብለህ መንገድን እየቀየርክ ነው። ኧረ አትጫወቱብን፣ ተው። ሄርሜላንንም አንቺንም አግብቶ ሊኖር የሚችል ሰው አይደለም። ከአንቺ ጋር ልጅ አለው ከሄርሜላ ግን ጋር እየሄደ ያለበት መንገድ ደግሞ በጣም የሚያስጠላና በቃ ይሁን በጣም የወረደ ነገር ነውና ከአንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቹ አብርሃም ከአንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቹ አብርሃም የሚሆንሽ ሰው አይደለም። አሁን እየሆነ እንዳለው አይነት የሚሄድ ከሆነ አብርሃም የሚሆንሽ ሰው አይደለም። እውነት ለመናገር እኔ እዚች ጋር ከአንቺ ጋር ብዙ ነገሮችን አሳልፋቸዋል፣ ብዙ ነገሮችን ታውቂያለሽ። እኔ ግን እስካሁን ድረስ ብዙ ነገሮችን ችያለሁ። ምንድነው እሱ በአንዴ? ኧረ ተው እዩ፣ ምን እየሆንክ ነው? አብርሽ እንዳይሰማክ ነገ ደግሞ ከአብርሽ ጋር ሆነ ሩታ የምትሆንክ አይነት ሰው አይደለችም ትላለህ ወይ ደግሞ ማለት ነው እንዴ? ትናንትና የት ነበርኩኝ ብለህ አስብ እንጂ እዩ። ምን ሆነሃል? ትናንትና ምን እያልክ ነበር? ከነ ሄርሜላ ጋር እንደፈለክ ስታከብር ልደት ስትል አንዴ ፕራንክ ስትል አንዴ ምን ስትል ምን እንደሚሰማው እንወቅ። ምን እያልክ ዛሬ ምን ተገኘ? ምን አዲስ ነገር ተገኘ? ወይንስ ያኛው አላዋጣክም ወደ ሩታ ዞርክ? ሁላችሁም ለራሳችሁ ነገር ነው እሷን የምታመቻቿት እንጂ መቼም ለሷ ትዳር አስባችሁና ለሷ ስሜት ተጠንቀቃችሁ አይደለም። በልጅቷ አይምሮ ትጫወታላችሁ። ተላል እያልኩኝ ብዙ ነገሮችን ለማውራት ሞክሬያለሁ። ግን ይሄ ነገር ማይሆን ከሆነ አሁንም ቢሆን እኔ እንድትፈቺው ነው በቃ ፍቹ ወይ እሷን ወይ አንቺን መምረጥ መቻል አለበት እዚህ ጋር አንቺ ሚስጥር ነው ብለሽ የነገርሽው ላይፌ ነው ብለሽ የነገርሽው እንዲያስተካክል አንዳንድ ነገሮች ለጠበቃው የምትነግሪው እያንዳንዱ ነገር ለአብርሃም ሄዶ እየነገረ ነው፣ እያቃጠረው ነው። አንቺ ሚስጥር ነው ብለሽ የምትነግሪው ነገር ጠበቃ በቃ ሌላ ነገር እየፈጠረ ነው። እኔ ያን ጠበቃ ከእንግዲህ እንድታገኙ አልፈልግም። እኔ ምናልባት ዘመዴ ሊሆን ይችላል፣ እማውቀው የኔ ፋሚሊ ሊሆን ይችላል፣ ግን ካንቺ ህይወት አይበልጥም፣ ካንቺ ትዳር አይበልጥም። ስለዚህ ያ ጠበቃ እያንዳንዱ የምታወሪው ነገር ሄዶ ለአብርሃም እየነገረው ሌላ ነገር እየፈጠረ ነው።
ጭራሽ ትዳራችሁን ለማዳን አይደለም ከዚህ በላይ እንድትለያዩ አብራችሁ እንዳትሆኑ እየሰራ ነው። ስለዚህ ሲጀመር ሩታ እኮ ሞኝ ናት። ማርያምን ሩታ ሞኝ ናት። ምንም አታውቅም። ስንት ጊዜ ነው ሲጀመር ለአብርሽ ራሱ ይቅርታ ያደረገችለት? እሱ ቢገባው ኑሮ አሁንም ቢሆን መመለስ ይችል ነበር፣ ግን እሱ የሚረዳ ሰው አይደለም። እና እንግዲህ ጠበቃውም እንደዛ አላደረገም ብሎ ለማመንም ይከብዳል። ሊያደርገው ይችላል። ተውሹ ተናዶ ይሁን አላቅም፣ ድጋሚ ስለማትገናኙ ሌላ ነገር አስበው ይሁን አላቅም፣ ብቻ የሚፈጥራቸው ነገሮች አንዳንድ የሚያወራቸው ከዛን ቀን በኋላ ራሱ ድጋሚ ድንገት ቤት ሲሄድ ቤት ቁጭ ብሎ አንዳንድ ነገሮች እያወሩ ምናምን ሁላ ልጁ አብርሃም ሌላ ነገር እንዲያስብ ነው እያደረገው ያለ። ይቅርታ አድርግልኝና ካሌብ ከዚህ በኋላ አፉ እንዲከፍት አልፈልግም። ጠበቃው ነው ማንም ማለት ነው እዚህ ጋር። ምክንያቱም ይኸውልህ በቃ አንድ ቀን የተወራው አይደለ በቃ ከዚህ በኋላ አይመለከትም ጠበቃ አይደለም ከተባለ በኋላ ምንም እኔ ዘመድ ስለሆነ ምናምን ነገር እንትን ልል አልፈልግም በቃ እሱም ከሆነ በህግ መኬድ ካለበትም እሱ ስለሚያወራው ነገር በህግ ሊኬድበት ይችላል። እንደዚህ ቅዝቅዝ አለ ወይም ዘገየ ምናምን እንጂ እኔ ሐሳቤን ወደኋላ አላልኩኝም። አሁንም ቢሆን ያው ከልጁ ጋር መገናኘት አለበት ፊት አትንሺው ምናምን የሚሉ ምክሮችን ስለሰማሁ ነው አሁንም እያገኘሁት የነበረው እንጂ ድሮ የነበረኝን አቋም ታውቃላችሁ። አሁንም ከዛ አቋሜ ፈቀቅ አልወረድኩም፣ ወደ ላይም አላልኩም፣ ወደ ታችም አላልኩም። እዛው ባለሁበት ወስኜ እንዳለው ነው ያለሁት። ቢነበረ ከፍርድ ቤት ጋር ምናምን በተያያዘ ምክንያቱም ኦልሬዲ በቃ አስገብቻለሁኝ። አሁን መፈራረም ምናምን የሚለው ፓርት አልፍ ያለሁኝ። የሚቀረኝ ነገር ምንድነው? ማህተም ማስመታትና አስቡበት በሽምግልና አዩት ምናምን ተብለን ነበረ። ነገር ግን እኔ ይሄን ነገር እንደማልፈልግ አስገብቻለሁኝ። ሲጀመር ይሄንን ነው የምትፈልጉት የአብርሽ ጓደኞች እንዳለ ከኤርሜላም አንተም ሁላችሁ የምትፈልጉት ይሄን ነው። ሩታ ተለሳልሳ ድንገት ከአብርሽ ጋር ያላትን ግንኙነት ትቀይራለች ወይንም ይቅር ትለዋለች አብራው ትቀጥላለች ብላችሁ ስለምትፈሩ ነው። አውቃችሁ እሷን ለማበረታታት እሷን የሚያናድድ ነገር ታደርጉና ደግሞ ወደ እሷ ትመጡና ደግሞ አይሆንሽም ትላላችሁ። እዛ ጋር ደግሞ እሷን የሚያናድድ እሷን የሚያስከፋ ነገር ትሰሩና ደግሞ ከእሷ ጋር መጣችሁ እንደዛ ትላላችሁ። ምክንያቱም ሩታ እንድትለሳለስ አትፈልጉም እና ተመልሶ አብርሽም ወደ ትዳሩ እንዲመለስ አትፈልጉም። ሁለቱ አንድ ላይ መሆን ስለማትፈልጉ ነው እንደዚህ አይነት እንቆቅልሽ የሆነ ጨዋታ የምትጫወቱት። አንዴ ወደዛ አንዴ ወደዚህ፣ አንዴ ወደዛ አንዴ ወደዚህ፣ ምንም ግልጽ ያልሆነ ነገር። እንዴ እናንተ የራሳችሁ የሆነ አቋም የላችሁም እንዴ? ህይወት የላችሁም እንዴ? ውሳኔ የላችሁ? አንዴ ወደ አብርሽ አንዴ ወደ ሩታ። ምክንያቱም ሁለቱ ሰላም አግኝተው እንዲኖሩ አትፈልጉም። እሱም ባለማስገባቴ ይመስለኛል እስከዚህ ድረስ የተጓተተው። ማለት አስቡበት በሽምግልና አዩት ምናምን ብሎ ፍርድ ቤት ታይም ሰጥቶን ነበረ። ይሄን ነገር ደግሞ እኔ አልፈልግም ብዬ አላስገባሁም እና ይሄን ነገር አሁን በቅርቡ አስገብቻለሁኝ። ስለዚህ ከትንሽ ጊዜ በኋላ እንግዲህ ለፍቹ ምናምን ማህተብ እንዲመታበት የሚጸድቅ ምናምን የሚሆነው ነገር በሙሉ በቅርቡ እንደሚሆን አልጠራጠርም። ሌላ የሰራ የሚለቃቸው ቪዲዮዎች ሌላ አላማው ምን እንደሆነ አይታወቅም። የጓደኞቹ አላማ ምን እንደሆነ አይታወቅም። ለማንኛውም ግን ልጅቷን ተዋት፣ በቃ ሰላሟን አግኝታ ትኖርበት፣ ተፋቷት። እንዴ ምንም እንድትጨነቁ አልፈልግም። ኤኒዌይስ በቃ ይሄ ነው ሐሳቤ። የምፈልገው የምር ለመናገር በቃ አብርሽ ብዙ ማዝነበት ነገር አለ ማለት ከአብርሃም የማጠበቃቸው የራሱ የሆነ ባህሪዎች አሉ አይደል እንዴ? አብርሃም ባለትዳር ነው፣ እንደ ባለትዳር ተከብሮ መቀመጥ አለበት ብዬ አስባለሁ። ምናልባት ሩታዬ እንደዚህ ስል ይሄ ነው ለሱ ሪስፔክት ሳይኖረኝ ቀርቶ ሳይሆን ዛሬ ነው እንዴ ይሄን ያወቃችሁት? እስከ ዛሬ ስንት ነገር ሲያደርግብኝ ነው ብላችሁ